ታጠገቡ አጠገቡን ያስተኝቻለሁኝ ማሳየቻለሁኝ ያስተኝቻለሁ አሳየን እሺ ቆይ ላሳይ አሁን የምትፈርመው ፊርማ ምንድነው ታውቂያለሽ ማሚ? ልጄን አልፈልግም ብላ ነው ኤምባሲ የምትፈርመው። ምክንያቱም ሲያምር ቅንጭላቱ ላይ ከሀረባ ዚያዳ አለበት። እናቱ ልጁን ማሳደግ አልፈልግም ብላ ኤምባሲ ድረስ ሄደው ነበረ ልትፈርምለት። አየሽ አሁን ቅድም ያልሽ ነገር ማለት ነው። አልፈልግም ፈርሜ እሰጥሃለሁኝ ብላ አሁን ቢላል ማስረዳት ይችላል ችግሩን። የእናቲቱንም የእሱንም ያሳዝናል። ክትትል የሚያስፈልገው ሕክምና የሚያስፈልገው ነው። እናት በልጇ አትቆርጥም ብላችሁ ለምትሉ አሉ እናቶች ወልደው እናት መሆን ያልቻሉ እናቶች አሉ፣ ያውን በስደት ሀገር ላይ እና ይሄ ልጅ ወደፊት ግድ ነው። ሙኒትን ማየት እፈልጋለሁ ማን ነው ቢላል ብላ ስላለች ትናንትና ሙኒት ቢዚ ስለነበረች አልመጣችም። እና ከፈለክ ልጅህንም ማሳያቸው ችግርህን አስረዳ። ይሁን ሰዓት ምርጥ አባቶች እየወጣችሁ ነው። ጀግና የሆናችሁ አባቶች ብዙዎቹ ወንዶች ልጆቻቸው እንኳን ችግር ኖሯቸው አይደለም ጤነኛም ሆነው እየጣሉ እየጠፉ ነው። እናንተ ደግሞ ችግር ኖሮ እያለ እናት የጣለችውን ልጅ እኔ በቂ ነኝ ለልጄ ብሎ ማሳደግ በጣም ትልቅነት ነው። አላህ ያግዝህ። እኛም ደግሞ ከጎንህ አለ። አሁን ያላወቁ ሰዎች ብቻ እንዲያውቁ እዚህ ጋር ንገራቸው። እሺ ችግር የለም። እንደኔ ያው ያላወቀ ሲኖር አይመስለኝም። በባለፈው እዚህ ገብታ ስለነበረ ያው እሷ ሁሉንም ነገር ተናግራ ወጣለች። ሁሉም ሰው እየሰማ ማለት ነው። እሷ ኤምባሲ ቀርባም ነበረ ልፈርምልኝ አልፈልግም ብላለች ማለት ነው። አቋሟ እንዲህ ነው። ምንም የተቀየረ ነገር የለውም። እዚህ ቀርባና ክስተይዛም ጠይቋል ነበር ሁሉን ነገር ማለት ነው። ለምኗት ሁላ ነበር መጠየቅም አልፎ ማለት ነው እያለች ያለችው እሷ የኛ ግዴታ ከሚሆን ይልቅንስ እናንተ ካላችሁኝ የሆነ ነገር በቃ ለሰው ብላ እንደምታደርግ ሁሉ ነው ስታደርግ የነበረው ማለት ነው። አይዞህ በርታ፣ ጎበዝ ነህ፣ በርታ። አንተ ቤተሰብ ጋር ማድረስ አትፈልግም ልጁን? እሷ ጋር በስማ ስላለበት ልጁ አሁን እሷ ከፈረመች በኋላ እኔ ይዤ ልገባ ነው ወደ ሀገር ማለት ነው። አሁን ደግሞ ኤምባሲ ተዘገበ። በቃ ነገሮች እስኪስተካከሉ በሚታገዝ ነገር እናግዝሃለን። አንተ በርትተህ እንትን በል እሺ። አይዞህ እኔ አዚና አዋራታለሁ። እሺ ታዋራሃለች እሷ። እሺ በጣም ነው የማመሰግነው። ኤምባሲ ሄደህ ነበረ ቢላል? ተዘጋ ኤምባሲ እንዴ? ተዋለሁ በኋላ ኤምባሲ እሷም ቀርባ ነበረ። ማክሰኞ ዕለት ሄደን ነበረ እና አሁን አናስተናግድ ማለት ነው። ኦኬ ኢንሻአላህ ይከፈታል። ሲከፈት እንትን ትላለህ ትሄዱና ቃል በገባችሁ መሰረት። አንደኛ ነገር ደግሞ እሷ ምንም ፓስፖርት የለንም ማለት ነው። ፓስፖርት ያስፈልጋል አለ። ፓስፖርት እና መታወቂያ። ኦኬ አንተ መታወቂያ አለህ? አሁን ከሌለህ ከኢትዮጵያ ተስመጥተልህ እኔ ለማሰራት እየሞከርኩ ነው። ኢትዮጵያ አሁን እንኳን የለኝም። እኔ ጌታ ጦህ ብሎ ተኝቷል። ማሻአላ ማሻአላ። ነገሮች አልቆ ልትገባ ስትል ናኛ ጋር አይደለ ሳሪ? ከዛ በፊት ምንም ችግር የለም። እሺ ትኬት እናድርጋለን ስንል ሰምታ ብትመጣ እሷ አጠገብ ካለች አንድ ነገር አናግዝም። እኛ ነበር ራሱ አልፈልግም ብላለች እኮ። መርሐባ። ለምንድን ነው አልፈልግም ያለችው? ማለት እሷ ሐኪም ቤት ስለነበር የወለደችው ልጅየው በሽተኛ እንደሆነ ነግረዋታል። እኔ ግን የማውቀው እስከዛሬ ቅዋ ስላልነበረኝ ሐኪም ቤት ወስጄ ለማሳየት በሽታው ሐረካቱ ምናምን ሳይ ማሳየት አልቻልኩም። እሷ ግን ስለምታውቅ በፊት በቃ እኔ ስራ ልሂድ አንተ ትያዛለህ አንተ ትያዘው የለኝም ምናምን ብላ ስራ ሄደች። ስራ ሄዳ በዛው ጠፋች ስራ ቦታ ማለት ነው። ችግሩም የልጁን ችግር ታውቃለች እሷ እዛ በፊት። እኔ ግን ያወኩት አሁን ከ10 ቀን በፊት ሳቅ ነው ላክስቴ ያሳወቅኳት ማለት ነው። እኔ ብር ስላልነበረኝ ሐኪም ቤት አልወሰድኩትም። አሁን ላይ ስወስደው
ሙሉ ላብራቶሪ ሳስደርገው ቅንጭላቱ ላይ ችግር እንዳለበት ነገሩኝ። ምንድነው ጥያቄ ምንድነው ጭንቅላቱ ላይ ችግር ያለበት? ዚያዳ ካረባ የሚባል ምንድነው እሱ? ሀረካ ዛይድ እንትን አሁን እንደዚህ በተኛበት ይወጣጠረዋል ምናምን በቃ ያው ቢያንስ ሞቶ ነው የሚነሳው። በሰዓቱ ላይ ልቡን የሚይዝለት ሰው ኦክሲጅን ያጥርበታል። ኦኬ ለምን አይታከምም ታዲያ? ሹመይሲ መታከም የሚችለው ሹመይሲ ስለተወለደ ሹመይሲ ነው። እዛ አንችልም አሉኝ ማለት ነው። ሌላ ቦታ እኮ እዛ ለምን አይታከምም? በስማ ስላለበት የተወለደ ማለት ነው። ቢላል ለሳሪ ላስረዳልህ። ምን እንደው ታውቂያለሽ ሳሪ እሷ ታስራ ነበረ ሳውዲ አረቢያ ህገወጥ ሆና ታስራ ነበረ። ታስራ ህገወጥ ደላሎች ከእስር ቤት አስመልጠዋት ነው። ገብተሻል? ያኔ አሻራ አለባት እስር ቤት። ኦኬ ልጅቱ በመንግስት በነፃ እንድትታከም ከፈለገ እናቲቱ ድጋሜ እስር ቤት ገብታ በነፃ መታከም ይችላል። እሷ ግን እስር ቤት ድጋሜ መግባት አትፈልግም። ኢትዮጵያ ሚዛ መግባት አትፈልግም። ይሄ ልጅ ይዛ ገብተሻል? ስለዚህ እሱ ባለቤቱ ጋር የልጁ እናት ጋር ኢትዮጵያ ኤምባሲ ይሄድና ልጁን አልፈልግም ኃላፊነቱን ላባው ሰጥቻለሁ ልጅ አይደለም ብላ ትፈርማለች። እሱ ዲሲምፓሲና ፓስፖርቱን ከጨረሰ በኋላ ኢትዮጵያ ይገባና ኢትዮጵያ ህክምና